እሺ ጎረምሳውና እንዴት ነው ጥገና ላይ ጎበዝ ነህ እንዴ? ጋሽ እኔ እኮ እዚህ ሰፈር አለ የተባልኩ ይጠገኝ። በጣም ጥሩ በል እንግዲህ ቲቪውን በደንብ አድርገህ ጠግንልኝ፣ ተበላሽቶብኛል። ምንም ችግር የለውም ጋሽ አታስቡ። ቲቪ የት ነው ያለው ግን? ያው እሱ አጠገብህ አይታየህም እንዴ? የቱ ጋር ጋሽ? እኔ ምንም አይታየኝም። እሱ ፊት ለፊት ያለው ምንድን ነው? ምኑ ይሄ? እና ቲቪ ነው እንዴ? እንዴት ምን ለማለት ፈልገህ ነው? ኧረ ምን ማለት ሞሰብ መስሎኝ ነበርኩ። ምን አልክ አንተ? አይ ምንም ጋሽ እንትን ነው ማለት ምን ነው ያበጠው? ጅብ ወስዳችሁት ነበር እንዴ? የምን ጅብ ነው የምታወራው? እኔ እንግዲህ ድሮም ስገዛው እንዲሁ እንዳበጠ ነበር። ወይ ጉድ! ቁጭ ራስዎትና እንደሚመስለው ጋሽ። እንዴት አንተ? ማለት ሁለታችሁም እንደ ልጥኩፍ ብላችኋል፣ ወፍራችሁ። ኧረ አስናቀ እየሰደብከኝ ነው እንዴ አንተ? ኧረ ጋሽ አይደለም እየቀለድኩ እኮ ነው። ያመራል እንዴ? ኧረ ወዲያ ቀልደ ሞታል። አሁን ወሬውን ተውና ትሰራ እንደሆነ ስራ። 200 ብር ሙሉ ከፍለሃለሁ። እንዴ ጋሽ 200 ብር ይላሉ እንዴ? እኮ በጣም ብዙ ወጪ የሚጠይቅ ስራ ነው። ገና ወፍረቱን መቀነስ አለበት፣ ስፖርት መስራት አለበት፣ ጂም ወስደዋለሁ። በዛ ላይ አመጋገቡን ማስተካከል አለበት። ያገኘውን ኤሌክትሪክ እየተመገበ እኮ ነው እንደዚህ ያበጠው። አሃ ተው እንጂ እኔ እኮ ቲቪውን ራሱ የገዛሁት በ250 ብር ነው የዛሬ 20 ዓመት። 200 ብር አነሰ ትላለህ እንዴ? እንዴ ጋሽ እና የዛኔ 200 ብር ነው ያሁን 200 ብር እኩል ነው እንዴ? የኔ ልጅ ብዙ እኮ አልተበላሸም፣ ትንሽ ቁርጥ ይላል። እና ደግሞ ሰዎቹን ገልብጦ ነው የሚያመጣቸው ባናታቸውና እነርሱን ገልብጠህ በእግራቸው እንድታቆምልኝ ነው እንጂ እኮ ለሌላ አይደለም። እንዴት ሰዎቹ ተገልብጠው ነው የሚታዩት? አዎ እኛም እኮ ተገልብጠን ማየት ከጀመርን ቆየን። ጋሼማ የባሰ ያስወድድቦታል እኮ። እንዴት ማለትማ ከሰርገስ ፌዴሬሽን ጋር ተነጋግሬ ነው የምገለብጣቸው እንጂ ይሄን ሁሉ ሰው እንዴት ብቻዬን እገለብጣለሁ? ፈቃድ ያስፈልጋል እኮ። አይ እና ምን ይሻላል ነው የምትለኝ? እኔ ልጅ ያው ጋሼ እኔ ልጎዳ ዝም ብለው 5,000 ብር ይክፈሉኝ እኔ እሰራዋለሁ። ኧረ አስናቀ ተደፈረ። 5,000 ቦታ ይቆራርጥህና ሂድ ውጣ ከዚህ። ምንድነው ይወጣላ? ምንድነው የሚሉት እንዴ?